እነዚህ አምስት ጀግኖች የዓለምን የታሪክ አቅጣጫ የቀየሩ በእምነታቸው የጸኑና ለሰው ልጅ ስልጣኔ ትልቅ አስተዋጽኦ ያበረከቱ ታላላቅ ግለሰቦች ናቸው። ታሪካቸውን በሚስብ መልኩ እንደሚከተለው አቀርብላችኋለሁ። ሚዲያችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። አንደኛ፣ ኻሊድ ኢብኑ ወሊድ የአላህ ሰይፍ። ታሪካችንን የምንጀምረው በአንድም ጦርነት ተሸንፎ በማያውቀው ድንቅ የጦር ስትራቴጂስት ነው። ኻሊድ ኢብኑ ወሊድ በታሪክ ውስጥ ካጋጠሙት እጅግ አስቸጋሪና ውስብስብ ጦርነቶች ውስጥ በመሳተፍ ሁሉንም በድል ያጠናቀቀ ታላቅ ጀግና ነው። የጦር ጥበቡና ፈጣን ውሳኔ የመስጠት ብቃቱ እጅግ አስደናቂ ከመሆኑ የተነሳ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰይፉላህ ወይም የአላህ ሰይፍ የሚል ታላቅ ስም ተሰጥቶታል። ኻሊድ ኢብኑ ወሊድ የእስልምናው መንግሥት ከአረብ ባህረ ገብ መሬት ውጭ እንዲስፋፋ ካደረጉት መሪዎች ግንባር ቀደሙ ነው። የዓለም ልዕለ ኃያላን የነበሩትን የፋርስና የሮማ ቢዛንታይን ኢምፓየሮችን በጦር ሜዳ ፊት ለፊት በመጋፈጥ ድል ነስቷል። በተለይም በታዋቂው የኤርሙክ ጦርነት ላይ ቁጥሩ እጅግ የበዛውንና በሚገባ የታጠቀውን የሮማውያንን ሰራዊት በቁጥር ባነሰ ነገር ግን በስትራቴጂ በላቀ ወታደራዊ ጥበብ በማሸነፍ በታሪክ ውስጥ ትልቅ ምዕራፍ አስመዝግቧል። ኻሊድ ለጦር ሰራዊቱ ሞራል ሰጪና ሁልጊዜም በግንባር ቀደምነት የሚዋጋ ጀግና የነበረ ሲሆን ሕይወቱ እስካለፈችበት ቅጽበት ድረስ በሰውነቱ ላይ የሰይፍና የጦር ጠባሳ ያሌለበት ቦታ አልነበረም። ሁለተኛ፣ ዑመር ኢብኑ ኸጣብ አልፋሩቅ። ቀጥለን የምንመለከተው ፍትህና እውነትን በመለየት የሚታወቁትን ታላቁን መሪ ዑመር ኢብኑ ኸጣብን ነው። ሁለተኛው የእስልምና ኸሊፋ የነበሩት ዑመር እውነትን ከሐሰት በመለየት ረገድ ባላቸው ቁርጠኝነት የተነሳ አልፋሩቅ የሚል ስያሜ ተሰጥቷቸዋል። በእሳቸው የአመራር ዘመን የእስልምናው አስተዳደር ታላቅ እድገትና ስፋት አሳይቷል። የፋርስ ኢምፓየሪያ ሙሉ በሙሉ በቁጥጥር ስር የዋለው እና የቢዛንታይን ግዛቶች የተዳከሙት በእሳቸው ዘመን ነበር። ነገር ግን የዑመር ታላቅነት በጦርነት ድል ላይ ብቻ የተገደበ አይደለም። እሳቸው ፍጹም ዝቅተኛ እና ትሑት ሕይወት የሚመሩ፣ የሕዝባቸውን ችግር በቅርብ ለመከታተል በሌሊት በከተማው ጎዳናዎች ላይ ብቻቸውን የሚዘዋወሩ መሪ ነበሩ። አንድ ቀን በመዲና ዳርቻ በሚገኘው የዘላን ካምፕ ላይ የሌሊት ጨለማ ሰፍኗል። ከጨረቃ ብርሃን ውጭ የምድጃው እሳት ብቻ ነው የበረሃውን ድባብ የሚያበራው። በዚህ የጸጥታ ሌሊት አሚረል ሙእሚኒን ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ግን አልተኙም። የሕዝባቸውን ችግር ለማቃለልና የሚያስፈልጋቸውን ለማሟላት በከተማዋ መዘዋወር የተለመደ ተግባራቸው ነበር። አንድ ሌሊት ከረዳታቸው ጋር እየተጓዙ ሳለ ከመዲና ወጣ ብሎ ከአንድ ድንኳን ውስጥ እሳትና የልጆች ለቅሶ ሰሙ። ወደ ቦታው ሲጠጉ አንዲት ሴት በምጣድ ላይ ውሃ ጥዳ ልጆቿን ግን እሳቱ ዙሪያ በረሃብ ሲያለቅሱ ተመለከቱ። ዑመር ወደ ሴትየዋ ተጠግተው ልጆቹን ለምን እንደሚያለቅሱ ጠየቋት። ሴትየዋም በረሃብ ምክንያት እንደሆነና ድስቱ ውስጥ ምንም ምግብ ሳይኖር ውሃ ብቻ አፍልታ ልጆቹን ምግብ እያበሰለ ነው ብላ ለማታለልና እንዲተኙ ለማድረግ እንደሆነ ነገረቻቸው። ዑመርን ሳታውቃቸው በእኛና በዑመር መካከል አላህ ይፍረድ፣ እኛ እዚህ እየተራብን እሱ ስለ እኛ አይከታተልም ስትል አማረረች። ዑመር ታላቅ ድንጋጤና ሐዘን ተሰማቸው። ወዲያውኑ ወደ በይተል ማል ማለትም የሕዝብ ግምጃ ቤት በመሄድ ዱቄት፣ ዘይትና ሌሎች ምግቦችንም በጀርባቸው ተሸክመው ተመለሱ። ረዳታቸው እኔ ልሸከምልህ ቢላቸውም በትንሣኤ ቀን ወንጀሌን ትሸከምልኛለህ በማለት እምቢ አሉ። ምግቡን ራሳቸው ሰርተው ልጆቹን ካበሉና ካሳቁ በኋላ ተመለሱ። ሴትየዋም በማግስቱ መጥታ መብቷን እንድትጠይቅ ቀጠሮ ሰጥተዋት ጥለው በሰላም ተመለሱ። በዘመናቸው የመጀመሪያውን የሕዝብ መዝገብ፣ የፖስታ አገልግሎት፣ የዳኝነት ስርዓትና
የወታደራዊ መዋቅር መስርተዋል። ኢየሩሳሌምን በሰላም መንገድ በተረከቡበት ወቅት ለአይሁዶችና ለክርስቲያኖች የሰጡት የደህንነትና የሃይማኖት ነፃነት ማረጋገጫ ዛሬም ድረስ በዓለም ላይ የታሪክ ድርሳናት ውስጥ የፍትህና የደግነት ተምሳሌት ተደርጎ ይጠቀሳል። ሶስተኛ ሰላሐዲን አዩብ የኢየሩሳሌም ነፃ አውጪ። በሶስተኛ ደረጃ የምናገኘው በምስራቅም ሆነ በምዕራቡ ዓለም ስሙ በክብርና በታላቅ አክብሮት የሚነሳውን ሰላሐዲን አዩብን ነው። ሰላሐዲን በሰልጁክና በፋጢሚዶች መባታትን ምክንያት ተዳክሞ የነበረውን የሙስሊም ዓለም በአንድ ጥላ ስር በማስተናበር ትልቅ አንድነት የፈጠረ መሪ ነው። የእሱ ታላቅ የድል ምዕራፍ የተመዘገበው በታዋቂው የሂጢን ጦርነት ላይ ነው። በዚህ ጦርነት የመስቃባውያንን ሰራዊት በቁርጠኝነት በማሸነፍ ለአማንያን ትልቅ ክብር ያላትን እና ለ88 ዓመት በመስቃላውያንን እጅ ስር የነበረችውን ቅድስት ከተማ ኢየሩሳሌምን ነፃ ማውጣት ችሏል። ሰላሐዲን ከወታደራዊ ጀግንነቱ ባሻገር በፍትሃዊነቱ፣ በሩህሩህነቱና በሥነ ምግባሩ ይታወቃል። ከተማዋን በተቆጣጠረበት ወቅት ምንም አይነት የበቀል እርምጃ አልወሰደም። ይልቁንም ለጠላቶቹ ምህረት በማድረግ እና የክርስቲያን ተጓዦች በሰላም እንዲንቀሳቀሱ በመፍቀድ የላቀ ሰብአዊነት አሳይቷል። በወቅቱ የነበረውን የእንግሊዙ ንጉሥ ሪቻርድ ማለትም የአንበሳ ልብ ሳይቀር የሰላሐዲንን ጀግንነትና የላቀ ስብዕና በከፍተኛ ደረጃ ያደንቅ ነበር። አራተኛ ሱልጣን መሐመድ አልፋቲሕ። አራተኛው ጀግናችን ገና በወጣትነት ዕድሜው የማይደፈር የሚመስለውን ታላቅ ግንብ ያፈረሰው ሱልጣን መሐመድ ወይም አልፋቲሕ ማለትም አሸናፊው ነው። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ትንቢት የተነገረለትን ድል ለመቀዳጀት ገና በ21 ዓመቱ የኦቶማን ኢምፓየሪያ ሱልጣን በመሆን ስልጣን ያዘ። ዋና ዓላማውም ለ1000 ዓመታት ያህል ማንም ሊደፍራት ያልቻለውን እና እጅግ በጠንካራ ግንቦች የተከበበችውን የቢዛንታይን ዋና ከተማ ቁስጣንጥንያን መቆጣጠር ነበር። ሱልጣን መሐመድ ይህንን ለማሳካት እጅግ ዘመናዊ እና ግዙፍ መድፎችን ከማስገንባቱም በላይ የጠላት መርከቦችን መከላከያ ሰንሰለት ለማለፍ መርከቦችን በየብስ ላይ በቅባት እንጨቶች ላይ በማንሸራተት በአንድ ሌሊት ወደ ወርቃማው ቀንደ ባህረ ሰላጤ ያዘዋወረበት ጥበብ በዓለም ወታደራዊ ታሪክ ውስጥ እስካሁን ድረስ በአድናቆት የሚነገር ተአምር ነው። በ1453 ቁስጣንጥንያ በሱልጣን መሐመድ እጅ ስር ወደቀች። ይህም ክስተት የመካከለኛው ዘመን አብቅቶ አዲሱ ዘመን እንዲጀምር ምክንያት ሆኗል። ከተማዋን ከተቆጣጠረ በኋላ ኢስታንቡል ብሎ የሰየማት ሲሆን የሃይማኖት ነፃነት በማወጅ የባህልና የእውቀት ማዕከል አድርጓታል። አምስተኛ ጣሪቅ ኢብኑ ዚያድ አውሮፓን ያንኳኳው ጀግና። የመጨረሻው ታሪካችን የሚያተኩረው የአውሮፓን በር በጀግንነት ስላንኳኳው እና የአንደሉስያን ስልጣኔ መሰረት ስለጣለው ጣሪቅ ኢብኑ ዚያድ ነው። ጣሪቅ ከሰሜን አፍሪካ ተነስቶ ጥቂት የማይባል ሰራዊትን በመምራት የሜዲትራኒያንን ባህር በመሻገር አሁን የእሱ ስም ወደ ተሰጠው ጅብራልተር ማለትም ጀበሉ ጣሪቅ የደረሰ ታላቅ የጦር አዛዥ ነው። ወደ ስፔን ምድር እንደደረሰ ሰራዊቱ ወደ ኋላ እንዳያስብና ሙሉ ትኩረት በድል ላይ ብቻ እንዲሆን መርከቦቹ እንዲቃጠሉ ማዘዙ ይታወሳል። ለሰራዊቱም ከጀርባችሁ ባህር አለ፣ ከፊታችሁ ደግሞ ጠላት አለ፣ ከአላህ ጋር ከመጽናት ውጭ ሌላ አማራጭ የላችሁም በማለት ታሪካዊና ስሜት ቀስቃሽ ንግግር አድርጓል። በጓዳለቴ ጦርነት ላይ ቁጥሩ እጅግ የበዛውን የቪሲጎዝ ንጉሥ ሮድሪክን ሰራዊት ሙሉ በሙሉ ድል በማድረግ ስፔንን ተቆጣጠረ። ይህ ድል በአውሮፓ ምድር ላይ ለሚቀጥሉት 800 ዓመታት የሚያቆየውን በሳይንስ፣ በህንፃ ጥበብ፣ በሕክምና እና በቅልጥፍና የበለጸገውን ታላቁን የአንደሉስያ ማለትም የእስልምና ስፔን ስልጣኔ እንዲፈጠር መንገድ የከፈተ ታላቅ ክስተት ነበር።